እነዚህ በዓለማችን ላይ ካሉ እጅግ የላቁ አደገኛ የፖሊስ ኃይሎች ሲሆኑ ስልጠናና ተልኳቸው ከወታደራዊ ኃይሎች የበለጠ ከባድ ነው። አሸባሪዎችን ማደን፣ ታጋሾችን ማስለቀቅና የዓለማችንን እጅግ የተደራጁ ታጣቂ የዕፅ አዘዋዋሪዎችን መሬት የሚያስግጡ ቁንጮ የፖሊስ ክፍሎች ናቸው። አስፈሪ ከመሆናቸው የተነሳ አንዳንድ ወንጀለኞች እነሱ መምጣታቸውን ሲሰሙ ብቻ እጃቸውን ይሰጣሉ። በእነዚህ ፖሊሶች የሚከናወኑ ተልእኮዎች ደግሞ ሚስጥራዊ ከመሆናቸው የተነሳ በአደባባይ ፈጽሞ ይፋ አይደረጉም። ዛሬ እነዚህን ኢሊት የተባሉ የዓለማችን እጅግ በጣም አደገኛ የፖሊስ ኃይሎችን አንድ ባንድ እንመለከታለን። አብራችሁኝ ቆዩ። አንደኛ ኤፍቢአይ ኤችአርቲ አሜሪካ። የአሜሪካው ኤፍቢአይ ኤችአርቲ ተራ የፌዴራል ፖሊስ ሳይሆን ስልጠናቸው የስነ ልቦና ግንባታቸውና ትጥቃቸው ከታዋቂዎቹ ሲል ቲም 6 እና ዴልታ ፎርስ ጋር እጅ ለእጅ ተያይዞ የሚሰራ ወታደራዊ ማሽን ነው። በአሜሪካ መሬት ላይ ከባድ ወታደራዊ የኃይል እርምጃ ለመውሰድ ሙሉ ህጋዊ ፈቃድ ያላቸው እነዚህ ፖሊሶች ሳይንሳዊና ዘመናዊ መሳሪያዎችን በመጠቀም ወደር የላቸው። ወደ አንድ ቀጠና ከመግባታቸው በፊት ለቀናት ወይም ደግሞ ለሳምንታት ስልኮችን መከታተል አልፎ ተርፎም ደግሞ በግድግዳ ላይ አሻግሮ በሚያይ ልዩ ራዳር ጠላት በየትኛው ክፍል ውስጥ እንዳለና ልቡ በደቂቃ ስንት እንደሚመታ እንኳን ሳይቀር በስክሪናቸው ላይ ያጠናሉ። በግድግዳ ላይ አሳልፎ የማየትን ቴክኖሎጂ ምን ያክል የረቀቀ እንደሆነ አስቡት። የሚጠቀሙት የጦር ቴክኖሎጂ ብቻ ሳይሆን ትልቅ ተሰምቶ የማይታወቁ ቴክኖሎጂዎችንም ጭምር ይጠቀማሉ። እነዚህ የአሜሪካ ፖሊሶች ማለት ነው። ትጥቃቸውና በጀታቸው ከብዙ ታዳጊ ሀገራት መከላከያ ሰራዊት ይበልጣል። ወታደራዊ ሄሊኮፕተሮች፣ የታጠቁ ተሽከርካሪዎችና የሳተላይት መረጃዎችን በቀጥታ በእጃቸው ስር ናቸው። ለረጅም ሰዓታት የሚቆይ ድርድር አያውቁም። የመጨረሻው ትዕዛዝ ሲመጣ ሰከንዶችን ሳይፈጁ ቦታውን ሰብረው በመግባት ጠላትን ሙሉ በሙሉ ያጠፋሉ። ስለ እነሱ አቅምና ጭካኔ በአሜሪካ ታሪክ ትልቁንና እጅግ አስፈሪውን የ1993ቱን የዌኮ እውነተኛ ታሪክ ልንገራችሁ። በአንድ ሃይማኖታዊ ቡድን የሚመራ የታጠቀ ኃይል በቴክሳስ በሚገኝ አንድ ትልቅ ግቢ ውስጥ ምሽግ ሰርቶ ተቀመጠ። መደበኛ ፖሊሶች አካባቢውን ለ51 ቀናት ከበውት ቢቆዩም ምንም አይነት ለውጥ ማምጣት አልቻሉም። በመጨረሻም ትዕዛዙ ለኤፍቢአይ ኤችአርቲ ተሰጠ። ቡድኑ ምን አደረገ መሰላችሁ? ከባድ ወታደራዊ ታንኮችን እና ጋዝ መርጫዎችን በመጠቀም የግቢውን ግድግዳዎች ሙሉ በሙሉ ሰባብረው ዘልቀው ገቡ። በኦፕሬሽኑ ወቅት ግቢው ውስጥ እሳት ተነስቶ ህንፃው ሙሉ በሙሉ አመድ ሲሆን ህፃናትን ጨምሮ ወደ 76 የሚጠጉ የዚህ ቡድን አባላት በአንድ ቀን ውስጥ አልቀዋል። ይህ ክስተት ኤችአርቲ አባላት ተልዕኳቸውን ለመፈጸም ሲሉ እስከምን ድረስ ጨካኝ መሆን እንደሚችሉ መላው ዓለም እንዲሁም ደግሞ አሜሪካ ያየበት እውነተኛ ታሪክ ነው። ለእነሱ ትዕዛዝን መፈጸም እንጂ ከበስተጀርባው ላይ ስላለው ሰብአዊ ጉዳይ መጨነቅ የስራቸው አካል እጅግ በጣም አደገኛ ከመሆናቸው የተነሳ ስለ ሰብአዊ መብትም አይጨነቁም። ሁለተኛ ያማም እስራኤል። በዓለም ዙሪያ ያሉ ወታደራዊ ተንታኞች በአንድ ነገር ይስማማሉ። የእስራኤሉ ያማም በዓለማችን ላይ ቁጥር 1 የጸረ ሽብርና የታጋቾች አዳኝ ቡድን ነው። ዋነኛ ስራቸው አሸባሪዎች ጥቃት ለመሰንዘር ሲያስቡ እነሱ ሳይቀድሙ አስቀድመው ማጥፋት ነው። እነዚህ ፖሊሶች ልክ እንደ ጠላቶቻቸው ለብሰው ቋንቋዎቻቸውን አቀላጥፈው ተናግረውና ባህላቸውን መስለው ጠላት መሃል የመሸጎጥ ወይም ደግሞ አንደርከቨር ጥበብ አላቸው። ከፊትህ የቆመው ሰው ጠላትህ ይሁን ወይስ የያማም ፖሊስ ፈጽሞ ልትለየው አትችልም። ስልጣናቸው ምን ያክል ከባድ ነው የሚለውን ስንመለከት ቆመው ሳይሆን በከፍተኛ ፍጥነት እየሮጡና ልባቸው በኃይል እየመታ እንኳን ኢላማን 100% ይመታሉ። ለእነሱ የሴከንዶች ፍጥነት ማረጋገጫ የሚሆን አንድ እውነተኛ ታሪክ ልንገራቸው። በዛው በእስራኤል ሀገር በ2023 በአንድ የነዳጅ ማደያ ላይ 3 ከባድ መሳሪያ የታጠቁ ታጣቂዎች ድንገተኛ ጥቃት ሰነዘሩ። የያማን ፖሊሶች መረጃው እንደደረሳቸው ቦታው ላይ ደረሱ። እነዚህን 3 አደገኛ ታጣቂዎችን ሙሉ በሙሉ ለማጥፋት በ18 ሰከንድ ብቻ 3ቱን አስክሬን መሬት ላይ አስተኝተው ኦፕሬሽኑን አጠናቀቁ። ወደ ያማም ለመግባት ቀድሞውኑ ወደ ሻይታት 13 ወደ ተባለው እጅግ ሚስጥራዊ የእስራኤል ባህር ኃይል ኮማንዶ ወይም ደግሞ ከሌሎች የልሂቃን ሰራዊት የመጣ አንጋፋ ተዋጊ መሆን ግድ ይላል። ከነዚህ ሰዎች ማምለጥ ለአሸባሪዎች የማይታሰብ ህልም ነው። ሶስተኛ ኤስኦቢአር የራሻው እጅግ በጣም አደገኛ የፖሊስ ኃይል ህግ የሌላቸው ኮማንዶዎች በመባል ይታወቃሉ። ስለ ራሻ ኤስኦቢአር ስናስብ መደበኛ ፖሊሶችን በአእምሯችን እናስወግድ። ምክንያቱም እነዚህ ሰዎች ፖሊስ ተብለው ይጠሩ እንጂ ምንም አይነት የጦርነት ህግ የማይገዛቸው መላ ገጻቸውን በጭንብል የተሸፈነ ገዳይ ማሽኖች ናቸው። እንደ ወታደራዊ ኮማንዶዎች ሲሆኑ በከተማ ጦርነቶች ላይ ይታወቃሉ። በትዕዛዝ ማህደራቸው ላይ አንድ ያልተጻፈ የሚጠቀሙበት ህግ አላቸው። መጀመሪያ ተኩስ፣ ጥያቄውን ግን ከቆሰለ ወይም ደግሞ ከሞተ በኋላ
ተጠይቀዋለህ የሚል ነው። ስለዚህ የሚላኩትም እጅግ በጣም አስቸጋሪ ወደሚባሉ የወንጀል ወደሚሰራባቸው ቦታዎች ነው። በ1990ዎቹ የራሻ ማፊያ አገሪቱን በደም እያጠባት በነበረበት ወቅት ክሬምሊን እነዚህን አደገኛ የፖሊስ ቡድኖች አመጣቸው። በጣም የሚገርመው ይህ የኤስኦቢአር በመባል የሚታወቀው የፖሊስ ቡድን ማፊያዎቹን በፍርድ ቤት ሳይሆን መሬት አስግጦ ደም አፋሳሽ በሆነ መንገድ በመረሸን ማፊያ የሚለውን ስም ከራሻ ምድር ጨርሶ አጥፍቷል። በዚህን ያክል አደገኛ ናቸው። የሰብአዊ መብት ተሟጋቾች በጭካኔያቸው ምክንያት እነዚህን የፖሊስ ኃይሎች በተደጋጋሚ ክስ አቅርበውባቸዋል። በሁለተኛው የቼችንያ ጦርነት ወቅት የራሻ መከላከያ ሰራዊት ወታደሩ ራሱ ማለት ነው የራሱን ፖሊስ ኤስኦቢአርን ይፈሯቸው ነበር። ምክንያቱም የያዙትን ጠላት ብቻ ሳይሆን ተባባሪ ነው ብለው የጠረጠሩትን ሁሉ ያለምንም ርኅራኄ ያጠፋሉ። ስለዚህ የራሻው ሰራዊትም ጭምር ይፈራቸዋል ማለት ነው። በጣም ይገርማል። ለሰላማዊ ወንጀለኞች የሚሆን ቦታ የላቸውም። የተያዙ ሰዎችን አይን በመሸፈን ድቅድቅ ጨለማ ውስጥ ለአያሌ ቀናት ነጥሎ በማስቀመጥና ድምፅ አልባ የስነ ልቦና ስቃይ በማስወጣት ይታወቃሉ። አብዛኛውን ጊዜ በቁጥጥር ስር የመዋል ፍላጎት የላቸውም። ምርኮኛ አለመያዝ መለያቸው ነው። ታዲያ እነዚህን ህግ የሌላቸው የራሻ ኮማንዶዎች በዓለማችን ላይ አስፈሪ የፖሊስ ክፍል በመባል ይጠራል። በነገራችን ላይ ሰብስክራይብ እያደረጋችሁ እንቀጥል። አራተኛ ጂአይጂኤን ፈረንሳይ የጭንቅላት ተኳሽ ማስተሮች በመባል ይታወቃሉ። በዘመናዊ መትረጊስ መሳሪያ ፋንታ ዋናው ምርጫቸው ባለ 6 ጥይቱ 357 የተባለው ማግኑም ሪቮልቨር ሽጉጥ ነው፣ የድሮ ማለት ነው። ፈረንሳዩ ጂአይጂኤን አባላት የረቀቁና ፍጹም ገዳይ በመሆናቸው ብዙ ጊዜ የአሜሪካውን የስዋት ቡድን እንደሚያስንቁ ይናገራል። በአውሮፓ ውስጥ እጅግ በጣም አደገኞች ናቸው እነዚህ ጂአይጂኤን የፈረንሳዩ ማለት ነው። ለመሆኑ ለምን ዘመናዊ መሳሪያ ትተው ባለ 6 ጥይት ሽጉጥ ይይዛሉ የሚለውን ስንመለከት ምክንያቱም እነዚህ ሰዎች ጭንቅላት ላይ የመምታት ማስተሮች ናቸው። የእነሱ መርህ ብዙ ጥይት መተኮስ ሳይሆን አንዲትን ጥይት ተኩሶ መግደል የሚል ነው። ስልጣናቸው እጅግ በጣም ከባድ ከመሆኑ የተነሳ በአንድ ጥይት ከአሸባሪው ጭንቅላት ጀርባ ያለውን ታጋች ሳይነኩ የመምታት 100% መተማመን አላቸው። ለዚህም ፍጹም ብቃታቸው መላውን ዓለም ያስገረመውን ታሪካዊውን የ1994ቱን ኦፕሬሽን ዋነኛ ማረጋገጫ ነው። 4 በከባድ መሳሪያ የታጠቁ አሸባሪዎች የኤር ፍራንስ አውሮፕላንን ከ232 ንጹሐን ተሳፋሪዎች ጋር አግተው ማርሴይ አውሮፕላን ማረፊያ አቆሙት። ሁኔታው ሙሉ በሙሉ ተስፋ አስቆራጭ በነበረበት ሰዓት የጂአይጂኤን አባላት ጥቃቱን ጀመሩ። በአውሮፕላኑ ጠባብ መስኮቶችና በሩ በኩል በሰከንዶች ውስጥ ሰባብረው በመግባት ከተሳፋሪዎቹ መሃል አሸባሪዎቹን ብቻ ለይተው መቱና ገደሏቸው። በዚያ አስፈሪ የጥይት ናዳ ውስጥ አንድም ታጋጅ ሳይሞት 4ቱንም አሸባሪዎች መሬት አስገቧቸው። ይህ ኦፕሬሽን እስካሁን ድረስ በዓለም ላይ ስኬታማ የሆነ የአውሮፕላን ላይ ታጋቾች ማስለቀቅ ተልዕኮ ተብሎ ይጠራል። በአውሮፓ ምድር ላይ የጂአይጂኤን ስም ሲሰማ ብዙ የአሸባሪዎች ድርድር ውስጥ ከመግባት ይልቅ ወዲያውኑ እጃቸውን መስጠትን ይመርጣሉ እና የፈረንሳዩ ጂአይጂኤን እጅግ በጣም አደገኛ የፖሊስ ኃይል ነው። እንቀጥል። 5ኛ ጄቲኤፍ2 ካናዳ። ስለ ካናዳ ስናስብ ሰላማዊና ምንም አይነት ጦርነት የሌለባት ሀገር እንደሆነች ነው የምትታወቀው በዓለም። ነገር ግን ካናዳው ጄቲኤፍ2 ወይም ደግሞ ጆይንት ታስክ ፎርስ 2 የሚባለው የፖሊስ ክፍል በዓለም ላይ ካሉ እጅግ ሚስጥራዊ ልዩ ኃይሎች አንዱ ነው። የሚያስገርመው የሚከውናቸው ተልእኮዎች እጅግ ሚስጥራዊ ከመሆናቸው የተነሳ ለካናዳ ጠቅላይ ሚኒስትር እንኳን ሙሉ ዝርዝሩ አይነገራቸውም። ምንም እንኳን በሀገር ውስጥ በከፍተኛ የፖሊስና የጸረ ሽብር ስራዎችን ቢሰሩም በዓለም አቀፍ ደረጃም በአፍጋኒስታን፣ ኢራቅና ሶሪያ ውስጥ የገቡባቸውን ተልእኮዎች በድልና በፍጥነት ተወጥተዋል። እነዚህ ሰዎች ምንም አይነት ጠመንጃ ሳይኖራቸው በባዶ እጃቸው ብቻ በጥቂት ሰከንዶች ውስጥ የሰውን አንገት በመጠምዘዝ ወዲያውኑ የህይወት እስትንፋስን የመንጠቅ አስፈሪ ስልጠና አላቸው። ነገር ግን መላውን ዓለም ያስደነገጠውን ታሪካዊውን የ2017ቱን ኦፕሬሽን እንመልከት። በኢራቅ ውጊያ ወቅት የዚህ ክፍል አንድ እሳት ስናይፐሪስት በዓለም ታሪክ እስካሁን ያልተሰበረውን ረጅሙን የስናይፐር ግድያ ፈጽሟል። ከተኳሹ እስከ ኢላማው ድረስ ርቀቱ ከ3.5 ኪሎ ሜትር በላይ ነበር። የተተኮሰው ጥይት ከጠመንጃው ወጥቶ በከፍተኛ ፍጥነት በአየር ላይ ለ10 ሙሉ ሰከንዶች ከተጓዘ በኋላ ነው በአይኤስአይኤስ ወይም ደግሞ በአሸባሪው ማለት ነው ከፍተኛ መሪ ላይ በትክክል ሄዶ ያረፈችው። ይህ ማለት አሸባሪው እስክትመታው ድረስ እንደተተኮሰ እንኳን አያውቅም። በራ ሄደች መታችሁ ማለት ነው በ10 ሰከንድ ውስጥ። በኢላማቸው በጣም ይታወቃሉ። እጅግ በጣም አደገኛ ከሚባሉ የፖሊስ ኃይሎች
የካናዳው አንዱ ነው። ስድስተኛ BOPE ብራዚል የራስ ቅሎቹ ይባላሉ። ፋቬላስ በብራዚል ሪዮ ዲ ጄኔሮ ዋና ከተማቸው ላይ ማለት ነው የሚገኝ መደበኛ የፖሊስ ኃይሎች እግራቸውን እንኳን ለመርገጥ የሚንቀጠቀጡባቸው በከባድ መሳሪያ የታጠቁ ካርቴሎች የተያዙ ቦታዎች ናቸው ፋቬላስ የሚባሉት። ነገር ግን በእነዚህ ጠባብ መንደሮች ውስጥ አንድ አስፈሪ ጥቁር የታጠቀ መኪና ብቅ ሲል ይህ መኪና የብራዚሉ ልዩ ኃይል BOPE ወይም ደግሞ የራስ ቅሎቹ መለያ ነው። አርማቸው የራስ ቅል ላይ የተሰካ ቢላዋና 2 ሽጉጦች ናቸው። እነዚህ ፖሊሶች ወደ ወንጀለኞቹ መንደር ሲገቡ በር አያንኳኩም፣ እጅህን ስጥ ብለውም አይጨቃጨቁም። በቀጥታ ወደ ገዳይ ተኩስ ነው የሚያመሩት። እዚህም ነው በአንዳንድ ዓመታት የብራዚሉ BOPE ፖሊሶች ብቻቸውን የገደሉት የወንጀለኛ ቁጥር በዓለም ላይ በይፋዊ ጦርነት ላይ ያሉ ሀገራት መከላከያ ሰራዊት የገደለው በላይ የሚሆነው። እነሱ ራሳቸውን እንደ መደበኛ ፖሊስ ሳይሆን በብራዚል ወንጀለኞች ላይ የተደቀኑ የጦርነት ወታደሮች አድርገው ነው የሚቆጥሩ። በእነዚህ ፖሊሶች በብራዚሉ BOPE ኃይሎች የተሰራ አንድ እውነተኛና ዓለምን ያስገረመ ታሪክ ልንገራችሁ። በ2006 የካቶሊክ ቤተክርስቲያን መሪ ሊቀ ጳጳስ ፖፑ ማለት ነው ወደ ሪዮ ዲ ጄኔሮ ሊመጡ ፕሮግራም ተያዘ። ሊቀ ጳጳሱ የሚያርፉበት ቦታ ደግሞ በአደገኛ ዕፅ አሸባሪዎች ቁጥጥር ስር ካለችው በአንዲት ፋቬላ አቅራቢያ ነበር። የብራዚሉ መንግስት BOPEን ጠርቶ አንድ ትዕዛዝ ብቻ ሰጣቸው። ሊቀ ጳጳሱ ከመምጣታቸው በፊት ያንን ቀጠና ሙሉ በሙሉ አጽዱት ተባሉ። BOPE ምን ቢያደርግ ጥሩ ነው? ወደ መንደሩ ዘልቆ በመግባት ለሳምንታት የዘለቀ ድምፅ አልባ እና ደም አፋሳሽ አደን አካሄደ። በወቅቱ ምንም አይነት ህጋዊ የእስር ማዘዣ ሳይዙ በመቶዎች የሚቆጠሩ የካርቴል አባላትን እዛው ፋቬላ ውስጥ ረሽነው ቀጠናውን በአጭር ጊዜ ውስጥ ሰላማዊ አደረጉት። በጣም ነው የሚገርመው። ለነሱ ህግና ፍርድ ቤት ማለት በእጃቸው ላይ ያለው ጠመንጃ ብቻ ነው። ታዲያ የራሻው SOBR ወይንስ የብራዚሉ BOPE ከሁለቱ የትኛው አደገኛ ይመስላችኋል? ሐሳባችሁን በኮሜንት ጻፉልኝ። እስካሁን ያየናቸው ፖሊሶች እጅግ በጣም አደገኛ የተባሉ የዓለማችን ፖሊሶች ናቸው። የዛሬ ቪዲዮ ይህን ይመስል ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በሌላ አሪፍ ቪዲዮዎች እስክመለስ ድረስ ምርጥ ቪዲዮዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ሁኑ። በቲክቶክም ታገኙኛላችሁ። ይመቻችሁ። ሰላም ሁኑ።